ጋይስ እዚህ ፒዛ ሰርተናል ማለት ነው። እዚህ ደግሞ ቡፍ ፓስተሪ በጅምናና በስጁድ ሰርተናል። ይሄም ቡፍ ፓስተሪ ነው ግን በዶሮ ነው የሰራነው ማለት ነው። ውስጡ ዶሮ አለ። ይሄን እንደዚህ ከመጣው እዚህ ደግሞ ላዛኛ አለ ማለት ነው። እዚህ አሳምቡሳ ሰርቻለሁ። አሁን መጥበስ ብቻ ነው የቀረ ማለት ነው። እዚህ ደግሞ ይሄ እንቁላል ነው በነገራችን ላይ እንደዚህ ፍሩን ከተዋለ ፍሩ ሲከተው በጣም ነው የሚጣፍጠው። እዚህ ሰላጣ ተብሎ ሰርተናል። ዛሬ ፈጮ ዲቃው እንደዚህ ነው የሚመስለው። ከዚህ ጋይስ አሁን እንደዚህ ጽድት አድርገናል።